ሰላም 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 የተሰማላ ቤተሰቦች እንዴት ናችሁ? በድጋሚ መጥቻለሁ። በቀጠሯችን መሰረት በሰዓቱ በስቱዲዮ ውስጥ ተገኝቻለሁ። ስቱዲዮ እንዴት አያችሁ? በጣም ያምራል። በነገራችን ላይ የኔ ስቱዲዮ እዚሁ ነው የማድረው፣ ሙሉውም እዚህ ነው። ስለዚህ ያው ዛሬ የፉል ስታክ ሮድ ማፓችንን እንጀምራለን። የፉል ስታክ ሮድ ማፓችን የሚሆነው ከምንድን ነው? ከፓይተን ነው የምንጀምረው ማለት ነው። ያው እንደምታውቁት ሌሎች የሚጀምሩት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ብለው ነው። ነገር ግን እኔ ብዙ ሪሰርቾችን ሰርቻለሁ በራሴ መንገድ ማለት ነው። እና በጣም አሪፉ እና ወሳኙ ነገር ፕሮግራሚንግ ላንጉጅ ማወቅ። ፉል ስታክ አፕሊኬሽን ዴቨሎፕመንት ላይ 2 ወይም ደግሞ 3 ፕሮግራሚንግ ላንጉጅ አወቃችሁ ማለት ከዛ በኋላ ሌሎቹ በጣም ቀላል ናቸው። ኤችቲኤምኤል፣ ሲኤስኤስ የአንድ ወር ምናምን ነገር ነው። ግን ዋናው ነገር ፕሮግራሚንግ ላንጉጅ ማወቅና ማስተር ማድረግ ነው። ሌሎቹ በተለይ በዚህኛው በኤአይ ዘመን እነ ኤችቲኤምኤል እነ ሲኤስኤስ ያን ያህል የሚያስቸግሩ ነገሮች ስላልሆኑ ዋናው ፕሮግራሚንግ ላንጉጅ ስለሆነ እና ደግሞ ለቢግነር በጣም አሪፍ ቀላል ልክ እንደ እንግሊዘኛ ሲንታክስ በጣም ቀላል የሆነ ፕሮግራሚንግ ላንጉጅ ደግሞ ፓይተን ስለሆነ ስለዚህ ከፓይተን እንጀምራለን። እንደሚታወቀው ልክ እዚህ ዩቲዩብ ቻናል ላይ መጀመሪያ ላይ የጃቫስክሪፕት ፉል ኮርስ ብዬ ነበር የጀመርኩት። ነገር ግን ሳስበው እኔ እንኳን ትንሽ ቻሌንጅ አድርጎኛል ጃቫስክሪፕትን። ኢቨን ከ3 ፕሮግራሚንግ ላንጉጅ በኋላ ነው ጃቫስክሪፕትን የተማርኩት። ፓይተንን ከዛ ሲ++ እና ከዛ ዳታ ስትራክቸርን ከተማርኩ በኋላ ነው እኔ የተማርኩት ጃቫስክሪፕትን ማለት ነው። ጃቫስክሪፕትን ግን እንደዛም ሆኖ ትንሽ ያዝ አድርጎኝ ነበር። ስለዚህ ከፓይተን ብንጀምር ሞር በጣም የተሻለና ቀላል ይሆናል። 2 ደግሞ ፓይተን ብዙ ዩኒቨርሲቲዎች እንደ ፍሬሽማን ኮርስ ይሰጣሉ። ማለት ለኢንጂነሪንግ ተማሪ ይማረዋል። እኔ ያው ፍሬሽማን ላይ ነው የተማርኩት ፓይተንን። ሌሎቹ ዩኒቨርሲቲዎች እንዴት እንደሚሰጡ እንግዲህ ያን ያህል ብዙ ኢንፎርሜሽን የለኝም። ሌላና ዋናው ወሳኙ ነገር ግን ፓይተን ለማሽን ለርኒንግ ኢንጂነር፣ ለዳታ አናላይሲስ ወይም ደግሞ ለዳታ ሳይንስ፣ ለባክኢንድ፣ ለብሎክቼን፣ ለሳይበር ሴኩሪቲ በጣም ወሳኝ ነው። ቤዝ ነው ማለት ነው። በቃ አሁን ላለንበት ዲጂታል ወርልድ ወደ ቴክኖሎጂ ፊልድ መግባት ለሚፈልግ ሰው ከፓይተን ቢጀምር በጣም ቀላል ያደርግለታል። እንደዛ ብዬ ስላሰብ ከፓይተን ጀመርኩ ማለት ነው። ከፓይተንም ደግሞ መጀመሪያ ላይ ቤዚክሱን ለማስተላለፍ የፈለግኩት የአስቱ ሞጁል ላይ ዲፔንድ ሆኜ ነው። ያው የአስቱ ተማሪ ስለሆንኩኝ እዚህኛው አስቱ ሞጁል ላይ ዲፔንድ ሆነን የፈርስቱን ከዛ ፈርስት ቤዚኩን ካየን በኋላ አድቫንስዱን ግን በደንብ አድርገን እንሄድበታለን ማለት ነው። እኔ ትዝ ይለኛል የዛሬ 2 ዓመት የተማርኩት ፓይተን 2.7 ነው። አሁን 3.10 ደርሷል። አድቫንስድ ፓይተን ማለት ነው። ግን ያው በ2.7 እንጀምርና ከዛ ወደ አድቫንስዱ እንሄዳለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆነ ሰው መቼም ይኖራል ብዬ አስባለሁ። ስለዚህ አዲስ ለሆናችሁ ሰዎች እኔ ተሰማ ይባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ3ኛ ዓመት ተማሪ እንዲሁም ደግሞ የፉል ስታክ አፕሊኬሽን ዴቨሎፐር ነኝ ከኢቫንጋዲ ቡትካምፕ ማለት ነው። እንዲሁም ደግሞ የኤልኤክስ የባክኢንድ ተማሪ ነኝ ማለት ነው። አሁን ላይ ኤልኤክስ ኮርስ እየወሰድኩ ነው ማለት ነው። ስለዚህ በዚሁ አጋጣሚ ፓይተንን ከኤልኤክስ እንዲሁም ደግሞ ከአስቱ ነው እንዲሁም ደግሞ በራሴ አፕግሬድ ያደረኩትን ነው ማለት ነው ማስተምራችሁ። ስለዚህ ምንድነው የሚሆነው ማለት ነው? የምችለው እሰጣችኋለሁ። ከዛ ደግሞ አሪፍ የሆኑ ፍሪ ሳይቶችን አሳያችኋለሁ ማለት ነው። ምን ጀምሮ ምንድነው ማለት ነው? የፓይተን ኤዲተር ያስፈልጋል አይደለ? ስለዚህ የትኛው የፓይተን ኤዲተር ቤስት ነው ከሚለው እንጀምራለን ማለት ነው። 2 ምርጫዎች አሉ። አንደኛ ኦንላይን አለ ፍሪ ማለት ነው። ሁለተኛ ደግሞ አንዴ ፒሲያችሁ ላይ ጭናችሁ የምትጠቀሙት የፓይተን ኤዲተር አለ ማለት ነው። ኦንላይኑ በጣም ቀላል ነው። ጀስት ሎጊን ብላችሁ የምትጠቀሙት ነው። ምንም የሚያስቸግር ነገር የለውም። እና ደግሞ ቪዲዮዎች ሊኖሩ ይችላሉ እዛው እንዴት እንደምትጠቀሙ። እኔ ፎከስ የማደርገው ዳውንሎድ አድርገን የምንጠቀሙ ላይ ነው። ነገር ግን ኦንላይን ያሉትን እዚህ ዲስክሪፕሽን ላይ ማስቀምጥላችኋለሁ። የተወሰኑትን ለመጥቀስ ያህል ለምሳሌ ኦንላይን ያሉት ሪፕሊት አሪፍ ነው። ግን ያው ብዙ ሰው ስለሚጠቀም ትንሽ ሎድ ሲያደርግ ሊያቆይ ይችላል።
ከዛ ዋን ኮምፓይለር በጣም አሜዚንግ ነው፣ እያየሁት ነበር አሁን። ኢንተርፌሱም አሪፍ ነው። ከዛ ደግሞ ፓይተን ፋይድል ምትላለች፣ እሷም ቤስት ናት። እሱንም አሁን እያየሁት ነበር። እነዚህ ሶስቱ ኦንላይን ላይ ካሉት በጣም ቤስት የሆኑት ናቸው። ያው ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኮቹን። ከዛ ደግሞ ፒሲ ላይ ተጭነው ከምንጠቀማቸው መካከል ደግሞ ያው የመጀመሪያው ቪኤስ ኮድ ነው። እንደታወቀው ቪኤስ ኮድ አሁን ላይ በጣም ፌመስ ፖፑላር የሆነ ኮድ ኤዲተር ነው። ስለዚህ ይሄንን ቪኤስ ኮድ ለፓይተን እንዲጠቅመን አድርገን የምንጭናቸው ሞጁሎች አሉ። እነዛ ሞጁሎች እናስገባበትና እንጠቀምበታለን ማለት ነው። በተለይ አሁን አስቱ ላይ ሁቦ ዶት ሙቭ ምናምን የምትሉ እነዚህ ነገሮች አሉ። ስለዚህ ሮቦትን እንዴት አድርገን ቱዲ ሮቦቶችን ማንቀሳቀስ እንችላለን በፓይተን እሱን እናያለን። እሱንም እዚሁ ቪኤስ ኮድ ላይ እናያለን ማለት ነው። የተለያዩ ሞጁሎችን በመጫን ያንን እናያለን። ሌላ ፓይቻርም ነው። ይሄ በጣም አሪፍ ነው። ሁለት ነው፣ ፍሪ አለ፣ እንደገና ደግሞ ፔይድ አለ። ፔይዱ በጣም አሜዚንግ ነው። ያው ለአንድ ወር ፍሪ ይሰጧቸዋል ከፔይዱ ማለት ነው። ከዛ አንድ ወር ካለፈ በኋላ እንድትከፍሉ ይደረጋል። ግን ፍሪው አለ፣ ፐብሊኩ አለ። እሱም አሪፍ ነው ፍሪው። ፐብሊኩ ትንሽ እሱ ግን ከኢንተርሚዲየት ጀምሮ ነው የሚሆነው። እሱ ራሱ ኮርስ ያስፈልጋል፣ ትንሽ ኮርስ ማለት ነው። ፓይቻር ግን በጣም አሪፍ ነው። ፓይቻር እናያለን፣ እሱንም ችግር የለውም። ከዛ ስፓይደር አለ። ስለዚህ ከሶስቱ ግን እኔ ማሳያችሁ ቪኤስ ኮድ ላይ ገብተን በደንብ ቪኤስ ኮዱን መጀመሪያ ከጉግል ላይ ዳውንሎድ እናደርጋለን። ከዛ በኋላ ለፓይተን የሚያስፈልጉትን ሞጁሎች፣ ኤክስቴንሽኖች እንጭንበታለን። ከዛ በቃ ምን እንጠቀማለን ማለት ነው? ቪኤስ ኮድ እንጠቀማለን። ከጃቫስክሪፕትንም ስናይ፣ ሪአክትንም ስናይ፣ ታይፕስክሪፕትንም ስናይ ጠቅላላ ሁሉንም በቪኤስ ኮድ ላይ እንጨርሳለን ማለት ነው። ሶ አሁን ቀጥታ ወዴት ሄዳለሁ ማለት ነው? ቪኤስ ኮድ ዳውንሎድ እናደርጋለን። ከዛ በኋላ ፓይተን ኢንቫይሮንመንቱን እናስተካክላለን ማለት ነው። ሰብስክራይብ እያደረጋችሁ መጀመሪያ ምንድን ነው የምናደርገው ማለት ነው? ክሮም ላይ እንገባለን ማለት ነው። ይሄው አሁን ክሮም ላይ ገብቻለሁ። ስለዚህ ቪዥዋል ስቱዲዮ ዳውንሎድ ፎር ፒሲ የሚለውን እናደርጋለን ማለት ነው። ስለዚህ መጀመሪያ ቪኤስ ኮድ ከሌላችሁ ቪዥዋል ስቱዲዮ ኮድን ዳውንሎድ እናደርጋለን ማለት ነው። እዚህ ጋር አለ፣ ሁለት ነው ቪዥዋል ስቱዲዮ ኮድ ማለት ነው። ስለዚህ እኛ ዳውንሎድ የምናደርገው የትኛውን ነው? ይሄኛውን ማለት ነው። መጀመሪያ ላይ ያለውን ቪኤስ ኮድ ዳውንሎድ እናደርጋለን ማለት ነው። ቪዥዋል ስቱዲዮ ኮድ ቪዥዋል ስቱዲዮ ዶት ማይክሮሶፍት ማለት ነው ከሚለው ከዛ አሁን እዚህ ጋር ሁለት ምርጫ አለ ማለት ነው። ይሄኛው አለ ቪዥዋል ስቱዲዮ የሚል፣ ይሄኛውን አናረገውም። ይሄኛውን ነው እኛ የምናደርገው ቪዥዋል ስቱዲዮ ኮድ ማለት ነው። ቪዥዋል ስቱዲዮ ኮድ ፍሪ ዳውንሎድ ስትሉት ራሱ ይመርጣል። ዊንዶ፣ ማክ እና ሌላ ማለት ነው። ሊነክስ ራሱ ይመርጥና ለዳውንሎድ ያደርገዋል ማለት። እኔ ዳውንሎድ ስላደረኩት ያው አያስፈልገኝም። ስለዚህ የመጀመሪያውን ሳይሆን ይሄኛውን ነው ዳውንሎድ እናደርገው፣ ለኮድ ብቻ የሚጠቅመን ማለት ነው። እችኛዋን ዳውንሎድ እናደርጋለን፣ ይሄኛውን አናደርገውም። ዳውንሎድ የምናደርገው እችኛዋን ነው። እዚህ ክሊክ አድርጋችሁ ማየት ትችላላችሁ። እችኛዋን ዳውንሎድ የምናደርገው ቪዥዋል ስቱዲዮ ኮድ የምትሏት ታች ያለችዋን፣ ያን የላኛውን ዳውንሎድ እንዳታደርጉት። እሱን ዳውንሎድ ካደረጋችሁ በኋላ እንወጣና አሁን ቪኤስ ኮድ ላይ ገብተን ደግሞ ቪኤስ ኮድ ላይ ያለውን ነገር እናስተካክላለን ማለት ነው። ያው እኔ ቀድሜ ስለጫንኩት ቀጥታ እዛ ገባለሁ፣ እናንተ ኢንስቶል ታደርጋላችሁ ማለት ነው። አሁን እናንተ ጋር እዚህ ጋር እኔ ጋር በጣም ብዙ ነገሮች አሉ፣ አይታችሁ ከሆነ የጫንኩባቸው ናቸው እና ብዙ ጊት አለ፣ እነዚህ ብዙ ነገሮች አሉ፣ ሲኩዌል ቱሎች አሉ፣ ጂሜኒ አለ፣ ፊግማ አለ። እነዚህ በጣም ብዙ አሉ። እኔ ያው ፉል ስታክ የምሰራባቸው ናቸው እነዚህ እዚህ ጋር ያሉት በብዛት። እናንተ ጋር ግን አይኖሩም፣ እነዚህ ነገሮች አይኖሩም በመጀመሪያ ላይ። ከዛ ቀስ እያለን ግን ሲያስፈልግ ኢንስቶል እያደረግን እንሄዳለን። እንዳታስቡ ስለሱ፣ የተወሰኑት ናቸው ከእናንተ ጋር የሚመጡት። እዚህ ጋር እነዚህ ነገሮች ይመጣሉ እናንተ ጋር። እነዚህ
አሁን ይሄ ፊግማ እነዚህ እኔ ራሴ የጫንኩባቸው ስለሆኑ እናንተ ቪኤስ ኮድ ላይ ካልመጡ እንትን እንዳትሉ ማለት ነው። ያው በጊዜ ሂደት ዳውንሎድ እያደረጋችሁ ትሄዳላችሁ ሲያስፈልግ ማለት ነው። ሶ ያ ነው ማለት ነው። አሁን ቀጥታ ኤክስቴንሽን የሚለውን እናካለን ማለት ነው። እዚህ ጋር ኤክስቴንሽን የሚለውን ከዛ ኤክስቴንሽን የሚለውን ከነካም በኋላ እዚህ ጋር ሰርች እናደርጋለን። ምን ብለን ሰርች እናደርጋለን? ፓይተን። ልክ ፓይተን ብለን ሰርች እናደርግና ከማይክሮሶፍት ያው በዳታ ስለሆነ እንትን እያደረኩ ያለው ትንሽ ይቆያል። ስለዚህ ከዛ በኋላ ፓይተን ብላችሁ እዚች ጋር ክሊክ ታደርጋላችሁ። ፓይተን ከዛ ከስሩ ፓይተን ላንጉጅ ሳፖርት ማለት ነው። ከዛ ከማይክሮሶፍት መሆኑን ታረጋግጣላችሁ። ይሄው ከማይክሮሶፍት ነው እና ደግሞ 188 ሚሊዮን እና ከዛ በላይ ዳውንሎድ ያደረጉ ሰዎች አሉ። ይሄኛው ማለት ነው። ይሄንን ማየት አለባችሁ፣ ቼክ ማድረግ አለባችሁ። አሁን እኔ ይሄኛው ቪዲዮ በምቀርጽበት ሰዓት 188 ሚሊዮን ሰዎች ዳውንሎድ አድርጎታል። አሁን እኔ ቪዲዮን በምቀርጽበት ሰዓት እንኳን ማለት ነው። ስለዚህ ከማይክሮሶፍት የሆነውን ኤክስቴንሽን ይሄንን ኤክስቴንሽን ማለት ነው ያው ከዚህ ጋር እንትን የሆነ ዘሴም የሆነውን ኤክስቴንሽን ትጭናላችሁ ማለት ነው። ይሄ የሚጠቅመው ለምንድን ነው? ፓይተንን ቪኤስ ኮድ ላይ በቀላሉ ራን ዲባግ ለማድረግ ይጠቅማችኋል። እሱን ትጭናላችሁ ማለት ነው። ሌሎቹ ደግሞ ቀስ እያልን እየጫንን እንሄዳለን ማለት ነው። አሁን ወጣን። ስለዚህ ይሄ ነው ማለት ነው። አሁን ደግሞ ምንድነው የምናደርገው ማለት ነው? አሁን ጭነንበታል፣ ፓይተን ኤክስቴንሽን ጭነንበታል። ከዛ ደግሞ ሌላ የሚያስፈልግ ነገር አለ ማለት ነው። እሱን ደግሞ ኢንስቶል እናደርጋለን ማለት ነው። እዚህ ጋር ደርሰናል። ምን እናድርግ አሁን? ፓይተን ፉል ኮርስ የሚለው አለ። እሱ ላይ የተለያዩ ፓይተን ፋይሎችን ክሬት እናድርግ። ይሄ ፎልደር አለ። ፋይል ክሬት ለማድረግ ስትፈልጉ አሁን እዚች ኒው ፋይል የሚል አለ። እሷን ክሊክ ታደርጋላችሁ። ከዛ ለምሳሌ ሜን ዶት ፒዋይ ነው የፓይተን ፋይል መሆኑን ነው የሚያሳየው። ለቪኤስ ኮድ ዶት ፒዋይ ካላችሁት ፓይተን ፋይል መሆኑን ያሳያል። ይኸው እቺ ምልክት ትመጣለች ማለት ነው። እንደገና ሌላ ፋይል ሮቦት ዶት ፒዋይ ብዬ ሌላ ፋይል ደግሞ ነው ይሄንን ሳላጠፋ ሜን ዶት ፒዋይ ከዛ ኢንተር እንደገና ደግሞ ሌላ ፋይል ሮቦት ዶት ፒዋይ ኢንተር ሌላ ሶስተኛ ፋይል ኢንቫይሮንመንት ዶት ፒዋይ ኢንተር ማለት ነው። እነዚህ ነገሮች ሰራን ማለት ነው። ከዛ ምንድን እነዚህ ፋይሎች ክሬት ካደረግን በኋላ አሁን ምን እናደርጋለን ማለት ነው? ላይብረሪ እንጭናለን ማለት ነው። ኢንስቶል ላይብረሪውን ቪኤስ ኮድ ላይ እንችላለን። ምን አይነት ላይብረሪ? ሮቦቱን ለማንቀሳቀስ የሚጠቅመን የፓይተን ላይብረሪ ማለት ነው። ያንን ላይብረሪ የምንጭነው ደግሞ እንዴት ነው? በጊት ማለት ነው። እኔ ጊት ባሽ የሚባል አለኝ እዚህ ቪኤስ ኮምፒውተሪ ላይ ጫንኩት ማለት ነው። እሱን በመጠቀም ነው የምንጭነው። እናንተም ደግሞ ከፈለጋችሁ ምን ማድረግ ትችላላችሁ? ሰርች ብታደርጉ ኮማንድ ላይን ኢንተርፌስ አለ፣ ኮማንድ ፕሮምፕት አለ። በሱ ምን ማድረግ ይቻላል ማለት ነው። እኔ የማደርገውን ነገር በሱ ማድረግ ትችላላችሁ። ዘሴም ነው፣ እሱም በሱ መጠቀም ትችላላችሁ ማለት ነው። እኔ ግን ጊት አለኝ። ይሄው በጊትም ለመጠቀም ይቻላል። ጊት ባሽ ለብቻው ከፍቶ እዚህ ጋራ መጠቀም ይቻላል። ነገር ግን እኔ ጊትን ከቪኤስ ኮድ ጋራ ኢንተግሬት ስላደረኩት ቀጥታ ቪኤስ ኮድ ላይ ገባና እሱ ላይ ነው እንትን የማደርገው ማለት ነው። እሱ ጋር ራይት ክሊክ አደርጋለሁ የምፈልገው ፋይል ላይ፣ ለምሳሌ እዚህኛው ፋይል ላይ ራይት ክሊክ፣ እዛ ኦፕን ኢንተግሬት ተርሚናል
ስለዚህ ተርሚናል ከፈተልኝ ማለት ነው። አሁን እዚህ ተርሚናል ላይ ምንድነው የማደርገው ማለት ነው? ኢንስቶል ነው የማደርገው ላይብረሪ ኢንስቶል አደርጋለሁ። ሶ ላይብረሪ ኢንስቶል አደርጋለሁ። አሁን ፓይፕ ኢንስቶል ኑምፒ ማትፕሎትሊብ ስለዚህ እነዚህ ማለት ነው። አሁን ኢንስቶል ኑምፒ ለማቴማቲክስ ነው የሚጠቅመው፣ እንደዛው ማትፕሎትሊብም እንደገና ደግሞ ፒ ጌምስ ይሄኛው ለሮቦታችን የሚጠቅመን ማለት ነው። አሁን ይሄ ማትፕሎትሊብ ለሮቦቱ የሚጠቅመን ይሄኛው ማለት ነው። ከዛ ሌሎችም አሉ ማለት ነው። እና እነዚህ ኢንስቶል አደርጋለሁ ማለት ነው። ስለዚህ አሁን ኢንስቶል ያደርግልኛል እነዚህን ፋይል አሁን ክሬት ያደረኩት ፋይል ላይ ማለት ነው የሚቆይ። ስለዚህ ያው ከሚቀጥለው ጀምሮ ቀጥታ እየገባን ኮድ እየጻፍን እናያለን ማለት ነው። ስለዚህ አሁን ዳውንሎድ አድርጎ ጨርሷል ማለት ነው። ያው ማት ፕሎትሊብን ዳውንሎድ አድርጎልኛል፣ ኑምፒን ዳውንሎድ አድርጎልኛል። ስለዚህ በሚቀጥለው ኤግዛክት ኮዱን እየጻፍን የምናይ